ክብደት ወይም ውፍረት ለመቀነስ ረጅም ሰዓት ካርዲዮ መስራትና ረጅም ሰዓት ሩጫ መሮጥን የሚያስቀንሰው የሚያከሳ መስሏችሁ የምታደርጉ ሰዎች አላችሁ። የእውነት መቀነስ ከፈለጋችሁ ካርዲዮአችሁን በመጠኑ አድርጉት። ችግሩ ምን መሰላችሁ? አብዛኛው ጊዜ የምትሰሩት የካርዲዮ አይነት ካሎሪ በርን ነው የሚያደርገው እንጂ ግን ሁላችሁም ስነግራችሁ ይደብራችኋል። ፋት ሉዝ የሚደረገው ወይም የሰውነት የስብ መጠን የሚቀነሰው እቤታችሁ ውስጥ ነው። አይገርምም? እቤታችሁ ነው፣ ኪችናችሁ ውስጥ ነው። ካርዲዮ በምትሰሩበት ወይም ካርዲዮ በምትሰሩበት ጊዜ ላይ ሌላ አይነት እንቅስቃሴዎች ካልጨመራችሁ ሜታቦሊዝማችሁ ሊስተካከል አይችልም፣ አይስተካከልም። ባጭሩ ግማሽ የሚሆነውን የጥረታችሁን ፓርት እያባከናችሁት ነው እንጂ እየጠቀማችሁ አይደለም። ከካርዲዮ ውጭ ታዲያ ምን መስራት አለብን የሚል ጥያቄ በእርግጠኝነት እናንተ ላይ ፈጥሮባችኋል። ስለዚህ ከካርዲዮ በተጨማሪ ሁለት ኪ የሆኑ ኮምፖነንቶችን እነግራችኋለሁ። እነዚህ ምን መስሏችሁ? የመጀመሪያው ስትሬንግዝ ትሬኒንግ፣ ክብደት ማንሳት ጋይስ you have to lift weight guys። ሬዚስተንስ ትሬኒንግ ያስፈልጋችኋል። ሌላኛው ደግሞ ሂት ወርክአውት HIIT ሃይ ኢንቴንሲቭ ኢንተርቫል ትሬኒንግ ደግሞ መስራት አለባችሁ። እሱ ምንድነው ብላችሁ ደግሞ ግር ካላችሁ ሰውነታችን ሃርት ሬታችንን በደንብ ወደ ላይ ከፍ የሚያደርግልን ለተወሰነ ለአጭር ፔሪድ ኦፍ ሰከንድ ያንን ነገር በስፒድ እንሰራለን። ከዛ በኋላ ደግሞ ረዘም ላሉ ሰከንድ እና ደቂቃዎች ደግሞ እረፍት አድርገን እንደነዚህ አይነት እንቅስቃሴዎችን ሂቶችን ለአምስት ዙር እንሰራለን። ኦኬ የመጀመሪያው ከስትሬንግዝ ትሬኒንግ ኮምፓውንድ ሙቭመንት ነው የምንሰራው። ኮምፓውንድ ሙቭመንት ማለት ምን ማለት መሰላችሁ? በአንዴ ከሁለትና ከሶስት በላይ የሚሆኑ መስሎቻችን ጆይንታችን የሚያንቀሳቅሱልን እንቅስቃሴዎች ከሰራችሁ ብዙ ካሎሪ በርን ታደርጋላችሁ፣ ጠንካራ መሆን ትችላላችሁ። ፋት ሎዝ ለማድረጋችሁ ካመጋገባችሁ ጋር በጣም ያፋጥንላችኋል። ታዲያ ምን አይነት ወርክአውቶች ናቸው እንደነዚህ አይነት ወርክአውቶች? የመጀመሪያው ፑሽ አፕ መስራት እንችላለን፣ ፑል አፕ መስራት፣ ዳምፔል ሮ መስራት እንችላለን፣ ስኳት መስራት እንችላለን፣ ቤንች ፕሬስ መስራት እንችላለን። ስለዚህ እንደነዚህ ካይንድ ኦፍ ሙቭመንት እነዚህን የመሳሰሉ ሙቭመንቶችን አብዝተን ወይ አዘውትረን ብንሰራ 70 እስከ 80% የሚሆኑ የወርክአውት ታይፓችን ኮምፓውንድ ሙቭመንት ካደረጋችሁት ወርክአውታችሁን በደንብ ኢፌክቲቭሊ በግማሽ ቆርጣችሁ ፋት ሉዝ ስቴት ውስጥ መግባት ትችላላችሁ። መስል ቢውል ታደርጋላችሁ። ጡንቻ ገነባችሁ ማለት ደግሞ ምን ማለት መሰላችሁ? ቦዲ ፋታችሁ ግራጁዋሊ እየቀነሰ ይመጣል ማለት ነው። መስል ወደ ፋት ይቀየራል እያልኳችሁ ደግሞ አይደለም። ቅድም ደግሞ ሜንሽን እንዳደረኩላችሁ ሂት ወርክአውቶች ደግሞ ምንድናችሁ ካላችሁ ለምሳሌ ቀላል የሆነ ኤግዛምፕል ብነግራችሁ ትሬድሚል አለ። የመሮጫ ማሽኑን ስፒዱን የመጨረሻው ላይ አድርጋችሁ ወይም እናንተን ቻሌንጅ የሚያደርጋችሁ በደንብ ስፒድ የሚያደርጋችሁ ስፒድ ላይ ለ40 ሰከንድ ስፕሪንት ታደርጉና 20 ሰከንድ ደግሞ ቀስ ያለ ዋክ ወይም ረፍት ታደርጋላችሁ። ግን ረፍት ከምታደርጉ ስሎሊ ሪከቨሪ አክቲቭ የሆነ ሪከቨሪ ዋክ ብታደርጉ ከዛ በኋላ ተመልሳችሁ ደግሞ እንደገና 40 ሰከንድ ታደርጋላችሁ። ይህንም ለ5 ራውንድ እንሰራለን ማለት ነው። አይ ትሬድሚል የለንም ማሽን የለንም ደግሞ ብላችሁ አብዛኛው ጊዜ የምታስቡ ቤቴስ ሂት ወርክአውት መስራት ይችላል ብላችሁ ካሰባችሁ ደግሞ ለምሳሌ እንደ ጃምፒንግ ስኳት እሱ ለ40 ሰከንድ ሳናቋርጥ እንሰራለን። 20 ሰከንድ እግራችንን እያፍታታን ትንፋሻችንን ስበን ከዛ እንደገና ደግሞ እንገባለን። ይሄንን ለ5 ዙር ብትሰሩት እመኑኝ ሂት ወርክአውት ሃርት ሬታችሁን በደንብ ይወስዳል። ፋት ሉዝ የማድረግ ቻንሳችሁ ሃይ ነው። ሜታቦሊዝማችሁ በደንብ ይጨምርላችኋል። ቶሎ ሪከቨሪ የማድረግ ቻንሳችሁ በጣም ሃይ ነው። ሶስተኛው ደግሞ ኮር ፊኒሸሮችን እንሰራለን። የሆድ እንቅስቃሴ ደግሞ በምንሰራበት ጊዜ ሆድ እንቅስቃሴ ብቻውን ፋታችንን አያጠፋልንም ወይም ፋት እያለን አብሳችን አይኖረንም። ግን ኮር ፊኒሸር ጠንካራና ቀጥ ያለ ፖስቸር ይኖረናል ማለት ነው። ኮራችን በደንብ ጠንካራና ታይት ይሆናል። ፋታችንን ሪቪል እያደረግን ኪሎአችን ድሮፕ ባደረግን ቁጥር እየቀነሰ በመጣ ቁጥር አብሶቻችን ሪቪል እያደረጉ ይመጣሉ ማለት ነው። ስለዚህ ለምሳሌ ኤር ባይስክል ለ2 ደቂቃ መስራት ትችላላችሁ። ፕላስ ደግሞ ሌግ ሬዝ ደግሞ ለሎር አብሳችሁና ለኦብሊካችሁ የሚሆኑ ሌግ ሬዝን ደግሞ ለ2 ደቂቃ እንደነዚህ አይነት እንቅስቃሴዎች ደግሞ ሞር ብትሰሩ እንዳልኳችሁ ቅድም የተስተካከለ ያማረ ፖስቸር ይኖራችኋል። እንዲወጣ ገት ሳይሆን ሰብሰብ ያለ ቫኪዩም የሆነ ኮር ይኖራችኋል ማለት ነው። በቀጣይ ደግሞ የማሳያችሁ አብዛኞቻችሁ ብዙ ሰው የሚሳሳትበት ነገሮችን ልነግራችሁ ነው። ቤተሰብ መሆናችሁ እንዳትረሱ ሰብስክራይብ አድርጉ። እንዲህ አይነት ቪዲዮ ምን አይነት የፊትነስ ሪሌትድ ቪዲዮ ይምጣላችሁ ኮሜንት ሴክሽን ላይ የገባችሁ ማስቀመጥ ኤኒ ካይንድ ኦፍ ጥያቄ ትችላላችሁ። ሁሉንም ፕላትፎርም የሶሻል ሚዲያ ፕላትፎርም ደግሞ እዚህ ጋር አስቀምጬላችኋለሁ። ወደ ኢንፎርሜሽን ሄዳለሁ ማለት ነው። ወደ ክላስ ታይም ቱ ስኩል። በጣም ደግሞ ምን ታደርጋላችሁ መሰላችሁ? ካርዲዮ ታበዛላችሁ። ካርዲዮ በምታበዙበት ጊዜ ሪከቨር ለማድረግ በጣም ትቸገራላችሁ። አንድ መስል ማሳችሁን ሉዝ ታደርጋላችሁ። ግሬሳችሁን ወዛችሁን በጣም ያሳጣችኋል ማለት ነው። ካርዲዮ ብቻውን አይደለም ከበዛ ሚሊዮን በቅንፍ አስቀጥሉኝ። ካርዲዮአችሁን አታብዙ። በጣም ቶሎ መክሳት ፈልጋለሁ ወይ ቶሎ ከሳለሁ ብላችሁ ደግሞ ራሳችሁን ማስራብ፣ ምግባችሁን ስኪፕ ማድረግ፣ ምሳችሁን ቁርሳችሁን ምናምን እየዘለላችሁ ሰውነታችሁ ምግብ በሚያስፈልግበት ሰዓት ላይ እየዘለላችሁ ራሳችሁን ትጎዳላችሁ፣ እየጎዳችሁ ነው። ሜታቦሊዝማችሁ ወረደ ማለት ደግሞ አንደኛ ቶሎ ሪከቨር አታደርጉም። ጡንቻ የመገባት ቻንሳችሁ ሃይ ነው ሎ ነው
የሚሆነው። ስለዚህ እነዚህን የመሳሰሉት ነገሮችን ሜታቦሊዝማችንን ሲወርዱብን ይሄ ነገር ይከሰታል ወይም ይሄ ነገር ያጋጥመናል ማለት ነው። ሶ ሌላኛው ደግሞ ኮንሲስተንሲ ከቫራይቲ በጣም ይሻላል። ምን ማለት መሰላችሁ? ዛሬ ቲክቶክ ስክሮል እያደረጋችሁ ያያችሁትን ወርክአውት ለምሳሌ የቼስት ወርክአውት ቲክቶክ ላይ ትገቡና ዛሬ እኔ የሰራሁትን ቲክቶክ ትሰሩታላችሁ፣ ነገ ደግሞ ጁንዴ የሰራውን የቲክቶክ የቼስት ወርክአውት ትሰራላችሁ። እንደዚህ አይነት መቀየር አለ። ኮንሲስተንትሊ የሆነ ወርክአውት 8 to 16 ዊክስ ኮንሲስተንትሊ ያንን ወርክአውት ቀጥ ብላችሁ ከሰራችሁ እመኑኝ ደጋግማችሁ የሰራችሁት ነገር እናንተን ይለውጣችኋል። መጨረሻው ማድረግ ያለባችሁ በቂ የሆነ እንቅልፍ ከ6 እስከ 8 ሰዓት በቂ የሆነ እንቅልፍ ካገኛችሁ ቶሎ ሪከቨር ታደርጋላችሁ። መሱል ቢልድ ማድረጋችሁ አይቀርም፣ ጠንካራ ትሆናላችሁ። ሪከቨር አድርጋችሁ ፍሬሽ ሆናችሁ መግፋት ትችላላችሁ። ሌላኛው ደግሞ ውሃ ከ3 እስከ 4 ሊትር ጠጡ። በተለይ ክሬቲን ሞኖሃይድሬት የምትወስዱ ሰዎች ከ3 እስከ 4 ሊትር፣ ለምሳሌ 1 ተኩል የምትጠጡ ሰው ከነበራችሁ ክሬቲን ሞኖሃይድሬት ሲጀምሩ ፕላስ አድርጉት። ሌላኛው ደግሞ ከምንም በላይ ሌላኛው የምነግራችሁ ነገር ምንድነው ደግሞ አመጋገባችሁን በደንብ ማስተካከል። ፕሌታችሁ ላይ ፕሮቲን የበዛበት ምግብን ኦልዌይስ መብላታችሁን እንዳትረሱ። የሰውነታችሁ ስንት የሚለውን እዚህ ጋር ካልኩሌሽኑን ጽፍላችኋለሁ፣ እሱን ገብታችሁ ማድረግ ትችላላችሁ። በቂ የሚሆነውን ካርቦሃይድሬታችሁን ተጠቀሙ። ሰውነታችሁ ኢነርጂ ፊውል ይፈልጋል ስፖርቱን ለመስራት ፐርፎርም ለማድረግ። ስለዚህ ካርብ ያወፍራል ሳይሆን ካርብ ኢነርጂ ይሰጣል ነው። ስለዚህ እነዚህን የመሳሰሉ ነገሮች ማድረግ ትችላላችሁ። አላማው እንግዲህ ራሳችንን ኪሎ በመቀነስ ጆርኒ ውስጥ ራሳችንን መጉዳት ራሳችንን መበደል አይደለም። ስማርት የሆነ ትሬኒንግ ስታይል መምረጥ፣ ስማርት የሆኑ አመጋገቦችን መምረጥ፣ ስማርት የሆኑ ወርክአውት ስታይሎች እንደገና መምረጥ ነው ማለት ነው። ስለዚህ እነዚህን ካደረጋችሁ ስማርትሊ ሳይደብራችሁ ሳይሰለቻችሁ ዌት ሎዝ ማድረግ ትችላላችሁ ማለት ነው። እስካሁን እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። ሆፕፉሊ ቪዲዮ በደንብ እንደጠቀማችሁ አውቃለሁ። ለምትፈልጉ ለምትወዱ ሰው የሼር ምልክቷን እያደረጋችሁ ለጓደኞቻችሁ ላኩላቸው። ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን እንዳትረሱ። ኮች ሄኒ ነኝ። ኤኒ ካይንድ ኦፍ ፊትነስ ሪሌትድ ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። የኦንላይን ፍሪ ስፓቶች በደንብ ስላሉ እሱ ላይ ገብታችሁ ከታች ሜንሽን አድርግላችኋለሁ። እሱ ላይ ገብታችሁ ከኔ ጋር ማውራት ትችላላችሁ። ሰውነታችንን እንለውጣለን። ጠንካራ የሆነ ባዲ ቢውልድ እናደርጋለን። ቆንጆ የሆነ ላይፍ ስታይል ክሬት እናደርጋለን። ኮች ሄኒ ነኝ። እስከ ኔክስት ዊክ መልካም ሳምንት። ፒስ አውት።